ሂር ዊ ጎ። የሊድስ ዩናይትዱ ግብ ጠባቂ በአርሰናል ሜዲካሉን ጨርሶ ለአርሰናል ኮንትራት ፈርሟል። ግብ ጠባቂው በአርሰናል ፕሮጀክት ደስተኛ መሆኑንም ታማኙ የምንጭ ዘገባው ፋብሪዚዮ ሮማኖ ገልጿል። ሰላም፣ እንዴት አመሻችሁ? እንዴት እስከረማችሁ? ውድ አድማጮቼ፣ በአርሰናል ታሪክ ለመጀመሪያ ጊዜ መድፈኞቹ በኤምሬትስ ስታዲየም የተከበረውን የወርቅ የፕሪሚየር ሊግ ሻምፒዮን መለያ ምልክት ይለብሳሉ። አርሰናል የውድድር ዘመኑን ሙሉ በሜዳውና ከሜዳው ውጪ የሚለብሱት መለያዎች ላይ የሻምፒዮና ባጅ ለብሰው በኩራት ይጫወታሉ። የሻምፒዮንነት ምልክትና የክለቡ የታሪክ ከፍታም ይገልጻል ተብሏል። ዳዮት ኡፓሜካኖ ስለ ዊሊያም ሳሊባ እንዲህ ሲል ይናገራል። ከዊሊያም ሳሊባ ጋር ተጣምሬ በመጫወቴ በጣም ደስተኛ ነኝ። እሱ ከጎንህ ካለ ሜዳ ላይ ምንም አትሰጋም። በራስ መተማመንህ ሁሌም ከፍ ይላል። ከእሱ ጎን መጫወት ለእኔ ትልቅ ኩራት ነው። ሁልጊዜም እናገረዋለሁ። እሱ የእኛን የኋላ መስመር ክፍል ጠንካራ ያደርገዋል። የኋላ መስመራችን ጠንካራ ሆኗል። ከእሱ ጋር በመጣመሬ ለእኔ ጥንካሬ ብዙ ይረዳኛል እና የበለጠ ያጠነክረኛልም። እኔ በአሁኑ ሰዓት ከጎኑ ተሰልፌ የምጫወተው የወቅቱ የዓለማችን ምርጡ የመሃል ተከላካይ ከሆነው ዊሊያም ሳሊባ ጋር ነው ሲል ዳዮት ኡፓሜካኖ ስለ ዊሊያም ሳሊባ ጥንካሬ ተናግሯል። አስደሳች ዜና! በድል በታጀበው በባለፈው የውድድር ዓመት ከባየር ሊቨርኩሰን በውሰት መጥቶ ድንቅ ብቃቱን እያሳየ የከረመው ፔሮ ሂንካፔ በ35 ሚሊዮን ፓውንድ ቋሚ የአርሰናል ተጫዋች የሚያደርገውን ፊርማ ለማኖር ተስማምቷል።